የሰው ልጅ ህይወት በአንድ ትልቅ ክስተት ወይም በአንድ ተአምር የሚቀየር ይመስለናል። ነገር ግን እውነታው ከዚህ በተገላቢጦሽ ነው። ህይወታችን የሚገነባው በየቀኑ በምናደርጋቸው ትናንሽና ተከታታይ ድርጊቶች ውጤት ነው። ሳይንሳዊ ጥናቶች እንደሚያረጋግጡት ከምናከናውናቸው የዕለት ተዕለት ተግባራት ውስጥ ወደ 40 በመቶ የሚጠጉት የንቃተ ህሊና ውሳኔዎች ሳይሆኑ የልማድ ውጤቶች ናቸው። ይህ ማለት ህይወታችንን ለመለወጥ መጀመሪያ ልማዶቻችንን መለወጥ ግድ ይለናል ማለት ነው። ለውጥ የሚጀምረው ከአስተሳሰብ ሳይሆን ከድርጊት ነው። ምክንያቱም ደጋግመን የምናደርጋቸው ነገሮች ማንነታችንን ይወስናሉ። አብዛኛው ሰው ቀኑን የሚጀምረው ስልኩን በመመልከት ነው። ይህ ድርጊት በአእምሯችን ውስጥ የሚፈጥረው ተጽዕኖ ግን እጅግ ከፍተኛ ነው። አይናችንን እንደገለጥን የማህበራዊ ሚዲያ መረጃዎችንና የሌሎችን ሰዎች ህይወት መመልከት አእምሯችን ከፍተኛ መጠን ያለው ዶፓሚን የተባለ የደስታ ሆርሞን እንዲያመነጭ ያደርገዋል። ይህ ሰው ሰራሽ ንቃት በቀኑ ቀሪ ክፍለ ጊዜያት ላይ ትኩረታችንን እንዲበታተንና ለከባድ ስራዎች የመሰልቸት ስሜት እንዲሰማን ያደርጋል። ይልቁንም የመጀመሪያውን 1 ሰዓት ለራስ መስጠት፣ ለተፈጥሮ ብርሃን መጋለጥና አእምሮ ረጋ ብሎ እንዲነቃ መፍቀድ የኮርቲሶል ሆርሞን በአግባቡ እንዲመነጭ በማድረግ ቀንን ሙሉ የንቃት ስሜት እንዲሰማን ይረዳል። የጠዋት ፀሐይ ብርሃን የአይን ነርቮችን በማነቃቃት የሰውነታችንን የተፈጥሮ ሰዓት ያስተካክላል። ይህም በምሽት ጥራት ያለው እንቅልፍ እንድንተኛ መንገድ ይከፍታል። በአሁኑ የቴክኖሎጂ ዘመን ትልቁ ሀብት ትኩረት ነው። ትኩረትን ሳይከፋፍሉ በአንድ ወሳኝ ስራ ላይ የመቆየት ችሎታ በኢኮኖሚውም ሆነ በግል ስኬት ውስጥ እጅግ ውድ ችሎታ እየሆነ መጥተዋል። አእምሯችን ከአንድ ስራ ወደ ሌላ ስራ ሲዝል የትኩረት ቅሪት የሚባል ክስተት ይፈጥራል። አንድን ስራ እየሰሩ ሌላ መረጃ ሲመለከቱ አእምሮ ወደ ቀድሞ የትኩረት ደረጃው ለመመለስ እስከ 23 ደቂቃ ሊፈጅበት ይችላል። ስለዚህ ውጤታማ ለመሆን ስልክንና ሌሎች የሚረብሹ ነገሮችን አርቆ ለአንድ ዋና ዓላማ ብቻ ጊዜ መስጠት የግድ ይላል። ይህ የጥልቅ ትኩረት ልምድ የአእምሮን የመስራት አቅም ከማሳደጉ ባለፈ የሚሰሩት ስራ ጥራት ያለውና ስህተት የማይበዛበት እንዲሆን ያደርጋል። እውቀት የለውጥ መሰረት ቢሆንም አእምሮ ካልታደሰ የመጥፋት ባህሪ ያለው። ኒውሮፕላስቲሲቲ የተባለው የሳይንስ ዘርፍ እንደሚያስተምረን አእምሯችን አዳዲስ ነገሮችን በተማረን ቁጥር አዳዲስ የነርቭ ግንኙነቶችን ይፈጥራል። በቀን ውስጥ ለጥቂት ደቂቃዎችም ቢሆን አዲስ እውቀት ማግኘት በአእምሮ ውስጥ የሚገኘውን ማይሊን የተባለ ሽፋን ያጠነክራል። ይህ ሽፋን የመረጃ ልውውጥን ፍጥነት ይጨምራል። ንባብን ወይም ትምህርታዊ ስልጠናዎችን የዕለት ተዕለት አካል ማድረግ የአስተሳሰብ አድማሳችንን ከማስፋቱም በላይ ለአዳዲስ ችግሮች አዳዲስ መፍትሄዎችን የማመንጨት ብቃታችንን ያሳድጋል። እውቀት የሚከማች ሀብት ነው። ዛሬ የምንማረው ትንሽ ነገር ከዓመታት በኋላ ትልቅ የጥበብ ምንጭ ሆኖ ይገኝልናል። ከአእምሮ ጤና ጎን ለጎን የአካል ብቃት እንቅስቃሴ ያለው ድርሻ በሳይንስ በሰፊው ተረጋግጧል። ስፖርት መስራት ለሰውነት ቅርጽ ብቻ ሳይሆን ለአእምሮ ንቃት እጅግ አስፈላጊ ነው። እንቅስቃሴ ስናደርግ አእምሯችን BDNF የተባለ ፕሮቲን ያመነጫል። ይህ ፕሮቲን ለአእምሮ ሴሎች እንደ ማዳበሪያ በማገልገል የማስታወስ ችሎታንና የመረዳት ብቃትን ይጨምራል። በመጨረሻም ቀኑን የሚዘጋበት መንገድ የነገውን ስኬት ይወስናል። ምስጋና የማንነታችን አካል ሲሆን አእምሯችን በአዎንታዊ ነገሮች ላይ እንዲያተኩሩ ይሰለጥናል። ስላለን ነገር ማመስገን የጭንቀት ሆርሞን የሆነውን ኮርቲሶልን በመቀነስ የውስጥ ሰላም ይሰጠናል። በየቀኑ ማታ ላይ የቀኑ ስኬቶች ማሰብና ለነገው ዋና ስራ እቅድ ማውጣት አእምሯችን በእረፍት ሰዓቱ እንዲዘጋጅ ይረዳዋል። ለውጥ ማለት በአንድ ቀን የሚመጣ ፍንዳታ ሳይሆን በየቀኑ የሚጨምረው አንዲት ጠብታ መሆኗን መረዳት አለብን። እኛ ልማዶቻችንን እንፈጥራለን፣ ልማዶቻችን ደግሞ እኛን ይፈጥሩናል። ለውጥን ዛሬ ካለንበት ሁኔታ ሳይሆን ዛሬ ከምንጀምረው ትንሽ ተግባር መጀመር ይቻላል። ህይወት በሂደት የምትገነባ ጥበብ። የዚህ ጥበብ ዋና መሳሪያዎች ደግሞ እጃችን ላይ ያሉት ጥቃቅን ልማዶች ናቸው።